ክፍት ነው ገፋ አድርጉት። እኔ ነኝ የፀጉር ቅቤ ያለ። የፀጉር ቅቤ አልቋል። የምግብ ነው ያለው አይደል ማዘሯ? ቆይ እስቲ ማርዬ ተምግብ ቅቤ ቀንሽ እሸጥላችኋለሁ። ምን ያህል ነው የፈለጋችሁት? ግማሽ ኪሎ። ቆይ መጣ ሱቅ አስመዝኝ እሰጣችኋለሁ። ቤቲ ደህና ናት? ደህና ናት። ሰላም በልልኝ። እሺ እላታለሁ ማርዬ። ኦፍ የአንዳንድ ሰው ምግብ ምን ነው በቀረብኝ። በሽታ ላይ ነው ይጣልኝ። ማንም ያስገደደ የለም ሰውዬ። አለመብላት ትችል ነበር። ወይ ደህና ፊት የለሽ ወይ ደህና ሙያ የለሽ። ይብላኝ ለሚያገባሽ ስታስጠይ። አንተ ማልተባልክም አንተ ገንቦራስ መላጣ። ኦፍ እንዴት እንዳስጠላችኝ። አንተ አያቀስ አትልም? ማርዬ ስልክሽ እየጠራ ነው። እሺ ማዘሯ። ሳምሪ ስልኩን መውሰድ ተውሹ እንዴ? አረ መጣው። ኦፍ ሳምሪዬ ከጉን ያወጣሽ። የኔ ስልክ እኮ ፋይል አለብሎኝ ነው። አደራ ማርዬ እንዳቆይብኝ ከሰዓት ቀጠሮ አለኝ። እሺ አሳይመንቱን አቅርቤ እንደጨረስ ከች ቻው። የኔ ፍቅር የዛሬ ቀጠሯችን እንዳለ ነው አይደል? አጀሬ በዚህ መጣህብኝ። ቆይ ጠብቅ። ዊኬቢ ተጨንቄያለሁ። የክላስ ክፍያ ጎደለብኝ። ሁላችሁም አስደሳች የሆነ ውጤት ነው ያመጣችሁት። ነገር ግን ግዴታ አንድ ሰው መምረጥ ስላለብን ባለፈው እንዳልኳችሁ አሸናፊ የሆነ ሰው ከቤተሰብ አንድ ሰው ሙሉ ለሙሉ የጥርስ ሕክምና የሚያገኘው። የኔ ቆንጆ ለዚህ ነው እንዴት ተጨነቅሽው? አካውንትሽን ላኪልኝ አሁን ነው ልክልሻለሁ። እሺ የኔ ፍቅር ካላስቸገርኩ አፍጥንልኝ። ይሄው ልክልሻለሁ ቆንጂት። አሸናፊዋም ማሪያ ዮሴፍ ሆናለች ማለት ነው። እንኳን ደስ አለሽ። ማን ደስታችሁ ትፈልጋለሽ? እናቴ እንደውም ደወለች። ላውራት። ሄሎ ማዘሯ። ሳር ቤት አደባባይ ፊት ለፊት አዳምስ ፋቢልን ናሆም ዴንታል ክሊኒክ 5ኛ ወይ 6ኛ ላይ ነኝ። ከ30 ዓመት በላይ ልምድ ባላቸው ባለሙያዎችና ዘመናዊና ቅንጡ መሳሪያዎች የጥርሶ ጤና የሚያሳስበው ናሆም ዴንታል ክሊኒክ ሳር ቤት ላይ ከትሟል። እና ምን ትጠብቃላችሁ? ጥርሳችሁ ወጥቶ ብሬስ አስፈልጓችኋል? አለስ ጥርሳችሁ ቆሾ እጥበት አስፈልጓችኋል? ይህ ሁሉ በአንድ ቦታ ናሆም ዴንታል ክሊኒክ። ማርዬ መጣች እንዴ? አልመጣችም። ምን ነው? ስልኬ እሷ ጋር ነው። ለዛ እኮ ነው ያደወልኩልህ። ሰራችልኝ። ወይኔ ብሬ በጠራራ ፀሐይ 1500 ብር ልበላ። ወይኔ ማርያ እንዴ ኬፕ ምን ሆነ ነው? እሺ ቀጠሯችን ይቀር። በዚህ ተንከስ ምክንያት ቀጠሯችን አይቀርም። የኔ ፍቅር ተበድረኝ ቢወጋብሽ። ማዘሯ አሁንስ አይበቃውም? ወፍሯል እኮ። በቃ እሺ ብርቱካን ፍቅፋቂ እናድርግበትና ለሽታም ከርነዋል። እሺ ይኸው በየት አጠቢ በቃ። እሺ በስመ አብ ማዘሯ ዛሬ ልንበላው ነው ይልሃል። አንተ ግን ምን አይነት ሰው ነህ? ሳትሰራ ለመብላት ትቆምጣለህ? አንቺ የነገር ክብሪት በሰላም ነው አለበት። በእኔና አንቺ ላይ ገበያ እንሂድ። ኬቢ ስትተኛ በሩን ገርበብ አድርገተኛ። ቻው ጀዝባው። የኔ ቆንጆ የት ነሽ? ምንድነው ስራ እንደበዛበት ይሁሉ ልቄት አረፊ አደይ ሐላል ናተይ ከሐፈቂ ወዲሻል በባህር ይስሻል። አበርዬ እንዴት ነሽ? ደህና ነሽ? እቺ ጉዳኛ ልጅሽ ማትለ ያለ እውነቴን ነው። 50 ብር ቢባል ታዲያ እስሩ ብዙ ነው። በተቀመጭ እሱ ጋር ኤልሳ የት ነሽ? መጣው። የኔ ቆንጆ ነይ ግቢ። ማርያውን ነገር አስቢ። ይሄን አይነት እድል ከመቶ አንድ ነው። አስቢ። አሃ መጣልኝ። ይሄው ማዘሯ ይዤው መጣለሁ። ወይኔ ማርያ እቺ የተረገመች መጣች። ተረጋጊ። እኔ ሽንቸት መጣለሁ። አንዳንድ ሰው ተኝቷል፣ ታድሏል። ምን ልትሰሪ መጣሽ? ማለትማ ልተኛ ነበረ። እናተኛ። እኔ ማዘሯ ቃልከኝ አሳልፈኝ። በቃ እሺ። ቤት ሰው አለ። ማን? ምን አገባሽ? ለአንድ ለሰዓት እዚህ እንዳትመጪሽ። እንኪ ምንድናት? ጨምር በቃ። አንቺ ጀተን አይሰራልሻለሁ። እንቺ ይኸው ወረወርከው።
ድሮም እናንተ ቀልዳችሁ ምራችሁም አይታወቅም። ወይኔ ማርያ ወይኔ አሁንም ወዶን ሰናይቶች ሎኒ ገዝቼ ብለት እንቻ በርዬ እሰይ ዜድዬ እቺ ደግሞ ለትንሿ ልጄ ለማርዬ እሺ ማዘራ ደግሞ ለራሴ እኛን ሰናይቶች ሎኒ ተመችቶናል። እናንተንም ይመቻችሁ። ወዳችኋለሁ። ባይ። አንቺ ማርያ ወጡን አታሞቂልኝም? አንተ ከቢስቶ ከለኮስ ምጣዱ ኃይል ቀንስብኛል። እንጀራ በማሞቅ ልርልህ እንዴ? ታዲያ አንቺ እስኪጨርሽ በራብ ልሙትልሽ? ማዘሪያት ምግብ አልሰጥም ስትለኝ እህትህማ እምቢ አትልህም። ማርዬ የኔ ቅመም በይጣ አድርገሽ ስጪ ለወንድምሽ። ማዘሯ ሁለት እንጀራ ነው የቀረኝ። ጠብቆ አሙቆ ይብላ። እናንተ ትንሽ ተቆያችሁ ቤቱን በአንድ እግሩ ታቆሙታላችሁ። ተነስና ለአንተ ማቆያ ነገር ልግዛለሁ። የተለየች አበሻ ቸኮሌት ናት። ያያት ሁሉ ይመኛታል በደስታ። ወይኔ በቃ እኔ ራስ ጠይቄ ልምጣ። ሂድ ግባ፣ እንዳትጣሉ ነግሬሃለሁ። እሺ ይሄ ላሰፈው በቃ እቴትዬ ሰላም ነው? እቺ ፈረስ፣ እቺ ሌባ፣ ሰራችልኝ ማርያ ሰራውለት። አይ ማርያ ልብስሽ በስፌት አለቀ። ባይሆን ሴትዮ ያመጣችው ልብስ አለ ለምን አሞክሩ? አረ እስቲ ይሄ ሁሉ የት ገብቼ ሊው? ዘበኛው ቤት ሞክሩ። እሺ እሺ፣ እንዴት ነው? እስቲ ሌላኛውን ደግሞ ሞክሩ። ሄይ ነው ግን የኔ መሰለ ጸድ ልብስ የሚያመጣው ማን ነው? ኤድና ኦንላይን ሾፒንግ ትባላለች። አዎ ኤድና ኦንላይን ሾፒንግ በኢሮፕ ኳሊቲ የሼል ልብሶች ከ10 እስከ 15 ቀን ታስመጣላችኋል። ቦሌ አትላስ ፕላቲኒየም ህንጻ ሁለተኛ ላይና 22 ጸዲ ፕላዛ ሁለተኛ ላይ ስላለ ሱቋ በ0967 28 2968 ማግኘት ትችላላችሁ። እናንተም እንደዚህ አይነት ጸዲ ልብሶችን ከፈለጋችሁ ኤድና ኦንላይን ሾፒንግን ኮንታክት ማድረጋችሁ እንዳትረሱ። እወዳችኋለሁ። ባይ